በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ በእነዚህ በስድስቱ ቀናት የሕማማት ሰሞናት ውስጥ የሶስተኛውን የዕለተ ረቡዕን ቀን ቅድስት ቤተክርስቲያን በሶስት ዋና ዋና መጠሪያዎች ሰይማ ታከብራለች። የመጀመሪያውና አንደኛው ዕለተ ረቡዕን ምክረ አይሁድ ብላ ታስባለች። ምክረ አይሁድ ማለት አይሁዳውያን ክርስቶስን በቀራንዮ አደባባይ ላይ ለመስቀልና ለመግደል ከይሁዳ ጋር የተስማሙበት በቀራንዮ አደባባይ ላይ ሰቅለው ለመግደልና ጌታችን ኢየሱስ ክርስቶስን ለመጨረሻ ጊዜ እናስወግዳለን ብለው ምክር የመከሩባት ቀን ናት። ዕለተ ረቡዕ ላይ እንግዲህ አይሁዳውያን ክርስቶስን ለመግደልና ለመስቀል ሲመክሩ ዝም ብለው ቀጥታ ሄደው ለመያዝ አልሞከሩም። ሮብ ቀን ከመካከላቸው ከ12 ሐዋርያት መካከል አንዱ ክርስቶስን አሳልፎ እንዲሰጣቸው ይሁዳ የተባለውን ከመካከላቸው ገንዘብ ያዥ የነበረውን ሐዋርያ በመጀመሪያ ጠርተውት ነበረ። በዚሁ አጋጣሚ ይሁዳን ክርስቶስን አሳልፎ እንዲሰጣቸው ለምንድን ነው የመረጡት ከተባለ ይሁዳ ለሌብነትና ለገንዘብ ያዘነበለ አመል እንደነበረው ስላወቁ ነው። ዛሬም ትናንትም ቤተክርስቲያን በዘመናት ውስጥ ስትፈተን የምትኖረው ልክ እንደዚሁ ነው። ክርስቶስ እንደተፈተነው ፈተና ነው። ክርስቶስ ፈታኝና አሳልፎ የሚሰጠው ሰው ካጠገቡ እንደመጣ ቤተክርስቲያንም ለዘመናት በመናፍቃን በአሕዛቦች በሐራጥቆች ስትፈተን የኖረችው ከውስጧ በወጡ በትምህርት አበልጽጋ በሚጎላቸው እየሞላች በሚደክሙበት እየረዳች ልጆቼ ብላ ባመነቻቸው ሰዎች ነው። አጠገቡ ባለ ይሁዳ የተፈተነ ክርስቶስ ዘለዓለም ክርስቶሳዊት የሆነች ቤተክርስቲያንም ከውስጧ በሚወጡ ፈታኞች ስትፈተን ለመኖሯ ምሳሌነት አለው። ምክንያቱም ቤተክርስቲያን ሁለት አይነት ፈታኝ እንዳለባት ቤተክርስቲያን ሊቃውንት ያስተምራሉ። አንደኛው ከውጭ አላውያን አሕዛብ የሚፈትኗት ፈተና አለ። ሁለተኛው ደግሞ ከውስጥ የሚፈትኗት ፈተና አለ እና ይሁዳ ቤተክርስቲያን ለዘላለም ከውስጥ በሚነሱባት ፈታኞቿ ስትፈተን እንደምትኖር ትልቅ ምሳሌ ነው። ይሁዳን ከጠሩት በኋላ በ30 ብር ተስማምተው እርሱም አሳልፎ እንደሚሰጣቸው እነርሱም 30 ብር እንደሚሰጡት ተዋውለው ዕለተ ረቡዕ ላይ ምክር መክረዋል። ስለዚህ ምክረ አይሁድም የተባለው ክርስቶስን ለመስቀል የመከሩበት ቀን ስለነበረ ነው። በዚሁ አጋጣሚ ከሰባቱ አጽዋማት መካከል አንዱ የድህነት ጾም የምንለው ሮብና ዓርብ መሆኑን እናውቃለን። ቤተክርስቲያን ሊቃውንትም ሮብና ዓርብ ሁልጊዜ ከ50ው ቀን የክርስቶስ ትንሣኤ ከሚታሰብበት ቀናት ውጪ ሌሎቹን ቀናት ሮብና ዓርብ ሁልጊዜ ይጾማል። አንዱ ሮብ ቀን የጾመ ድህነት እንዲሆንም የተመረጠው ክርስቶስ የሞቱ ቀን የተመከረበት ቀን ስለሆነ፣ ምክንያቱም ከሮብ ጀምሮ እንደሚገሉት ተስማምተዋል። ይህን በማሰብኛ ሮብ ሁልጊዜ ጾም ይሆናል ማለት ነው። ዓርብ ቀን ደግሞ እንደሚታወቀው ሮብ የመከሩትን ዓርብ ቀን በተግባር ክርስቶስን በአደባባይ በመከራና በስቃይ ገለውታል፣ ወይም ወደ ሞት እንዲሸጋገር አድርገውታል። ምንም ክርስቶስ በፈቃዱ ሞተ ብንልም ከሞሱ ሞት ግን አይሁዳውያን ተባብረዋል። ስለዚህ ሮብ ቀን አንዱ የጾመ ድህነት እንድትሆን ያደረጋት ይህ የምክረ አይሁዳውያን አይሁድ ለሞቱ የመከሩበት ቀን ነው። ሁለተኛው ዕለተ ረቡዕን ቅድስት ቤተክርስቲያን የመልካም መዓዛ ቀን ትለዋለች። ለምን ከተባለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ስምዖን ለምጻይ ቤት በሄደ ጊዜ ማርያም የምትባለዋ ሴት መታ ከእግሩ ዘንድ ሽቱን አፍስሳ በንባዋም አብሳ በፀጉሯ ጠርጋ የጌታችን ኢየሱስ ክርስቶስን ክብር የገለጠችበት ቀን እና ጌታችን ኢየሱስ ክርስቶስ ከማርያም ዘንድ ሽቱ የፈሰሰለት አምላክነቱ ጌትነቱን አምና ክብር የሰጠችበትን ቀን በማሰብ ቤተክርስቲያን የመልካም መዓዛ ቀን ትሏለች። ሶስተኛው ደግሞ የእንባ ቀን ተብሎ ይጠራል። ይሄም መጀመሪያ ካነሳነው ታሪክ ጋር ይያያዛል። ማርያም እንተ ዕፍረት ወይም ባለሽቷ ማርያም ብለን የምንጠራት ሴት ኃጢአቷንና በደሏን በማሰብ በጌታችን እግር ፊት ተደፍታ እንባዋን እያፈሰሰች በፀጉሯ እየጠረገች በፍጹም በደልና በፍጹም ንስሐ ውስጥ ሆና ለጌታችን ኢየሱስ ክርስቶስ አልቅሳለች። እንደውም ጌታችን ኢየሱስ ክርስቶስ ስለዚህ ሴት ታላቅነት መስክሮላታል። ስለዚህ በዚህ ቀን ንስሐ የገባች በእግሩ ስር ተደፍታ እንባዋን ያፈሰሰች ሽቱ ያርከፈከፈች ማርያም የምትታሰብበትም ቀን ነው። ስለዚህ ሶስት መጠሪያ ቀናት አሉት። አንደኛ ዕለተ ረቡዕ ምክረ አይሁድ ተብሎ ይጠራል። ሁለተኛ ደግሞ የሚታሰበው ቀን የመልካም መዓዛ ቀን ተብሎ ይጠራል። ሶስተኛው ደግሞ በዋናነት ቤተክርስቲያን የኃጢአተኛ የነበረችዋ ሴት ኃጢአቷን አምና በመምጣቷ የእንባ ቀን ብላ ትጠራዋለች። በዚሁ ላይ ግን ዕለተ ረቡዕን ስናስብ ወይም ምክረ አይሁድ ብለን ስንመለከት ይሁዳ ክርስቶስን አሳልፎ እንደሚሰጠውና 30 ብር እንደሚቀበል የተዋዋሉበትን ቀን ስንዘክር ክርስቶስ ለይሁዳ የሰጠውንም የትዕግስትና የፍቅር ቀናትንም እንድናስብ በዛው እነዚያን የፍቅርና የትዕግስት ቀናቱን እንድናስብ ያስገድደናል። ለምን? ጌታችን ማይመረ ቧት ነውና ይሁዳ ሌባ እንደነበረ ያውቃል።
በኋላም ላይ በብር አሳልፎ እንደሚሸጠውም ጠንቅቆ በኋላ ላይ በብር አሳልፎ እንደሚሸጠው በሚገባ ያውቃል። ነገር ግን ጌታ በንስሐ እንዲመለስና እንዳይሳቀቅ ስለፈለገ በየመሃሉ በትምህርትና በተግሳጽ ያሳስበው ነበር። እንደውም ብሏል፣ አንድ ጊዜ ከእናንተ መካከል አንዱ ያለው ዲያብሎስ ነው ብሏቸዋል እና ሐዋርያት ጭምር ደንግጠዋል። ዲያብሎስ ያለው ግን ይሁዳን ነበር። እንደገና በሌላ ቦታ ላይ ደግሞ ወንጌል ላይ ምን ይላል? ለዚያ ሰው ባይወለድ ይሻለው ነበር ብሏል። ምክንያቱም ይሁዳ ተወልዶ ክርስቶስን ከሚሸጡ ይልቅ እዛው በጽንስ ውስጥ እንዳለ ሞቶ ቢቀር ፍርድ በሌለበት ሞት ቢሞት ይሻል ነበረ ነው። ፍርድ ካለበት ሞት ይልቅ ፍርድ የሌለበት ሞት ይሻለው ነበር ነው። ምክንያቱም በጽንስ ያለ ሞት ፍርድ ያለበት ሞት ስላልሆነ እና ጌታችን ኢየሱስ ክርስቶስ በተደጋጋሚ ይሁዳን በንስሐ ጠርቶት ነበር። የጌታ ፍቅር በጣም ይደንቀኝ፣ ይሁዳ ገንዘብ እንደሚወድ እያወቀ ለቤተ እግዚአብሔር ቃለ እግዚአብሔር ጌታ ካስተማረ በኋላ ገንዘብ ተሰብስቦ ለቤተ እግዚአብሔር በመባበልክ ይገባ ነበርና ያ ገንዘብ ያዥ የነበረው ይሁዳ እንደነበረ ሊቃውንተ ቤተክርስቲያን በትውፊት ይናገራል። እንደሚሸጠው እያወቀ እንዲገባውና እንዲረዳ ገንዘብ ያዥ አድርጎት ነበር። እሱ ግን ከዚያሽ ገንዘብ ላይ የቤተ እግዚአብሔርን ገንዘብ እየፈነቀለ ለራሱ ይጠቀም ነበር። የይሁዳ ኃጢአት ክርስቶስን በመሸጥ ሲሆን መጀመሪያ የተጀመረው መባ በመስረቅ ነበር። ዛሬም አንዳንድ ጊዜ ኃጢአቶቻችንን በጊዜ ካልቀጨናቸው እንደ ይሁዳ ተደምረውብን አርባችንንና ትንሣኤያችንን ያበላሹብናል። ይሁዳ ያበላሸው የክርስቶስን ታሪክ ሲሆን የራሱን ታሪክ ነው። ገና ለገና ክርስቶስን አሳልፌ ሽጬ ክርስቶስ ይሞታል፣ ከዛ በኋላ እኔ ደግሞ ምን እላለሁ በራሴ ነፃነትን አገኛለሁ ብሎ አስቦ ነበር። የክርስቶስን ታሪክ አበላሻለሁ ያለ ይሁዳ የራሱ ታሪክ ተበላሽቶ ሄደ። ወንድም እህቶቼ፣ ታሪካችንን በራሳችን አናበላሽ። ከቤተ ክርስቲያን ውጪ ድነት እንደሌለ እያወቅን ለብር ብሎ ዛሬ ቤተ ክርስቲያንን የሚሸጣለ፣ እንደ ይሁዳ ለብር ብሎ ቤተ ክርስቲያንን አሳልፎ የሚሰጣታለ። የመጨረሻው ግን እንዲህ ያለው ሰው ግን የመጨረሻው ፍጻሜው እንደ ይሁዳ ሞቶ መቅረት ነው። ይሁዳ ዛሬም ቤተ ክርስቲያንን ለሚሸጡ ሰዎች ትልቅ ምሳሌ ነው። ዛሬም ወንድሙን በገንዘብ ምክንያት አሳልፎ ለሚሰጥ ለሚክር ሰው ትልቅ ምሳሌ ነው። ክደትና አደራበልነት ለይሁዳም አልጠቀመው። በጣም ብዙዎች መናፍቃ ቤተ ክርስቲያን ውስጥ ተመሳስለው ገብቶ ለዘመናት አሳልፈው ሲሸጧት ኖረዋል። ለገንዘብ ብሎ ሃይማኖቱን ይቀየራል። ለጊዜያዊ ጾታ ብሎ ሃይማኖቱን ይቀየራል። ለማይረባ ቤትና የዕለት ጉርስና የዓመት ልብስ ብሎ ሃይማኖቱን ይሸጣል። ሃይማኖቱ ከገንዘቡ ይልቅ ወድቆበት ማለት ነው። ሃይማኖቱ ከያዘው ንብረት ይልቅ አንሶበት ማለት ነው። ይሁዳ እኮ ለዘላለሙ ቢዝቀው የማያልቅ ንብረት የተባለ ሕያው መንግሥተ ሰማያትን ዘላለም ሕይወትን የሚያገኝበትን የሕይወት ምንጭ የተባለ ክርስቶስን ሽጦ ተራና ኃላፊ የሆነውን ብር ግን ይዞ ተገኘ። ክርስቶስ ለገንዘብ ሊጨነቁ እንደማይገባ እኮ ለማሳሰብ በጴጥሮስ ታሪክ እኮ አስተምሯቸዋል። ጴጥሮስ ሁሉን ትቶ ከተከተለ በኋላ አንድ ጭንቅ ውስጥ ገብቶ ነበር። ግብር የሚከፍልለት አጥቶ ነበር። ጌታችን ግን ዲናሩን አውጥቶ ከፍሎለታል። ይሁዳ እኮ ቢቸግረው እኮ ክርስቶስን ቢጠይቀው እኮ ይሰጠው ነበር። አምላክ ነውና ከፈለገ ውሃውን ወይን ውሃ ማድረግ የሚችል አምላክ ነውና የቸገረውን እኮ ብሩን እኮ ይሰጠው ነበር። ግን መጀመሪያውንም ክርስቶስ ብሏል እኮ ሁሉን ትታችሁ ተከተሉኝ ብሏል። ይሁዳ ዓለምን ትተው የሚሄዱ የመነኮሳት ምሳሌ ነበር። እሱ ግን እንደገና ወደ ዓለም ተመለሰ። በዚሁ አጋጣሚ የይሁዳን በደል ከፍ የሚያደርገው ለምሳሌ አንድ ህዝባዊ ምዕመን ቢበድል አይገርምም ነበር። የይሁዳን በደል ትልቅ የሚያደርገው ለዛሬው ምንኩስና ምክንያት የሆነውን ሐዋርያዊነትን ተቀላቅሎ እንደገና ወደ ትፋቱ መመለሱ ነው። ሰለስቱ ምዕትም እንዲህ ይላሉ፣ ለመነኮሳትና ከዛ በላይ እስከ ጵጵስና እስከ ፕትርክና ላሉት ርስትና ጉልት እንዲኖራቸው አልፈቀዱም ወይም ከልክለዋል። ለመነኩሴ ርስት ጉልት አይኑረው ብለዋል። ለምን? ምክንያቱም መነኩሴ ማለት በቁም የሞተ ማለት ነው። በቁሙ ተስካሩን ያወጣ ማለት ነው። ይሁዳ ግን የምንኩስናውን የሐዋርያነቱን ይወትቶ ለገንዘብ ብሎ አምላኩ ጌታው ኢየሱስ ክርስቶስን አሳልፎ ሽጦታል። እንደውም በኋላ ዕለተ ሐሙስ ምሽት ላይ እኮ ጌታ ሆይ ቸሩ ላህል ብሎ ጉንጮቹን እስከ መሳም ደርሷል። አምላክን ጌታን በገንዘብ አሳልፈ ትሸጣለህ ወይ ብሎታል ጌታ። እንደውም ቅዱስ ኤፍሬም ይላል ከይሁዳ መሳም ይልቅ ለክርስቶስ ሐሴትን የሰጠው ዓርብ ዕለት የተወጋው የሌንጊኖስ ጦር ነው ይላል። የጠቀመንም ለኛ ከይሁዳ መሳም ይልቅ የሌንጊኖስ ክርስቶስን በጦር መውጋት ነው። ለምን? የይሁዳ መሳብ አሳልፎ ለክርስቶስን ለጨካኞች አውሬ ለሆኑ ለይሁዳውያን አሳልፎ ሰጠብን። በአፉ እየሳመ በውስጡ ግን እየነከሰው ነበር። ሌንጊኖስ ግን በርህራሄና በፍቅር ሆኖ ወታደሮቹን ብቻ አዛዦቹን ለመታዘዝ ብሎ የክርስቶስን ጎን ወቅቶታል። እሱ ግን ሲወጋው ከክርስቶስ ጎን ቀዝቃዛ ውሃና ደም ነበረ የወጣው። ያም የምንወለድበት ጥምቀትና ቁርባናችን ሆኖልናል።
ይሁዳ ስሞ ከጠቀመን ይልቅ ሌንጊኖስ ክርስቶስን ወክቶ ጠቅሞናለኛ። ስለዚህ ዕለተ ረቡዕን ስናስብ አሳልፎ የሰጠው ይሁዳን በንስሐ ያልተመለሰበትን አሳዛኝ የሆነውን ህይወቱን የምናስብበት ወቅት ነው። ዛሬም እግዚአብሔር አምላክ በእውነት ለገንዘብ ብለን ለጊዜያዊ ኃላፊ ድቃቂ ሳንቲምና የጨርቅ ላቂ ብለን ሃይማኖታችንን ቤተክርስቲያናችንን አሳልፈን ለምንሰጥ ትልቅ ምሳሌ ነውና እንዲህ ያለውን ኃጢአት እግዚአብሔር ከሁላችን ላይ ያስወግድልን። ከዕለቱ በረከት ረድኤትን ያሳትፈን። ወስብሐት ለእግዚአብሔር አሜን።